ስትዘጋጅ ስለምትቆይ ለምን እንደሆነ ነርቨስ ሆኛለሁ። እንደ አዲስ ሁለተኛ ጊዜ ልላስላ ይሄ ልብስ ማለት የመጀመሪያ ቀን የመጀመሪያው ፕሮፖዛል ሳደርግለት ይሄ ልብስ ለብሼ ነበርና ሳታየኝ ቀስ ብዬ መጥቼ ስትመጣ የምትለው ለማየት ጓጉቻለሁ። ያኔ ከባድ ሁኔታ ውስጥ መሀል ኤክስፕረስ መንገድ ላይ ከዚህ ናዝሬት መንገድ ላይ ነበር ፕሮፖዝ ያደረኩላት እና እስቲ ገና 1000 ጊዜ ፕሮፖዝ አደረግላት ያስባል። ገና ብዙ ጊዜ ፕሮፖዝ አደረግላት ደጋግሜ ያገባታለሁ ማሰባት ሴልጅ ምናልባት ፍቅሬን ካሳየልኝ ደግሜ እስቲ አብረን እማ ዝም ስላልኩሽ ነው የምትቆዩ እንዴ? ይዘሽልኝ የሚደርሳል ጣናዚ ያኔ ግብታዊነት ከሆነ አሁን ደግሞ አሰበሽ ልትወስ ድጋሚ ማለት ነው ያን ቀን እንዳስታውስ ስላደረገኝ በጣም እንዴት ደስ እንዳለኝ የእውነት እኔ እናት ደስ አለሽ? እንደሰማሽ እስቲ አይ ከምን ያልኩት ንገሪያቸው እስቲ እኔ ማለት ነው የተሰማኝ ስሜት የዛኔው የዛኔ ቀለበት ስታደርግልኝ ማለት ነው የተንበረከከው ሰውዬ
ይሄ ፊልም የሚመስል ነገር የለም። ከኋላ የሆነ ታሪካቸውን እንዲህ ነበሩ ለማለት የሚያስታውስ ተሳክቷል። አዎ እዛ ጋር ሆነ ቅጽበት የምታስበው ይሄ በቃ የምታስባስ እንዴ አባትስ አይነት ነገር ነው የተሰማኝ። እግዚአብሔር እንደዛ ሆነ እንዴ እንደዚህ ታረጋለህ ብዬ መጨረሻ አላሰብኩም። በዚህ ሰዓት ተሳክቷል። ግን ምን ያልከኝ ደስ ይላል። እንደ ፕራንክ ሳይሆን ግን አይ ነው አውቃለሁ። ይህን መሀል አስፋልት ላይ ነው ቀለበት ያደረገልኝ የዛሬ 7 ዓመት እና እንደ ሐውልት ደርቄ ማለት ነው። አንድ ጓደኛ እንኳን የሚነግረኝ አልነበረም። የሚነግረኝ አልነበረም። ምክንያቱም ይሄ አንዳንዴ የሚመስላል ሰርፕራይዝ ሲደረጉ ወይ በጣም ይጮሃሉ ወይ በቃ የሆነ ነገር እኔ ድርቅ ነው ያሉት። በቃ ድርቅ ክው ነው ያሉት። ድርቅ ብዬ ክው በቃ የሆነ እንዴት ነው ይሆናል መሬት ላይ የማይወርድ ነገር መሬት ወርዶ እንዴ የተንጠላጠለ ነገር መሬት ወርድ ሲል ድርቅኩ። በጣም እኮ ድርቅ ደግሞ እንትን መቼም ቀለበት አላስረድሽም። መቼም ቀለበት አላስረድሽም። መቼም ቢሆን እንደዚህ አይነት ነገር ከኔ እንዳትጠብቂ እንደዚህ እኮ ምትለኝ ከኔ እንዳትጠብቂ ስለምትለኝ እኔ ቀለበቱ እኮ አይደለም የሚያስደስተኝ። እኔ የሚያስደስተኝ ቀለበቱ ሳይሆን ባሏ ነው። በቃ እሱ ሚስት ነች መባል የሚያስደስተኝ ነገር ስለነበረ ከው ያደረገኝ ነው ምን እሱ ይመስለኝ እንጂ አሁን እኮ በቃ ያው ሴሬሞኒ የሆነ ነገር ተደርጎ ምናምን እኮ ያስደስታል። ግን እኔ ይሄ ሰውዬ ቀለበት መማር የሱ ሚስት ሆናለሁ ወይ የሚለው ነገር ያሳስበኝ። እንደሚያገባኝ በአቅም ግን ይሄ በቃ ሚስቴ ነሽ ያው በዛም ይገለጻል አይደለም። በደንብ ባይኖር እንኳን ሳር እንኳን ይሄ ቃል ኪዳን እና የተንጠለጠለ ነገር ሰማይ ላይ የተንጠለጠለ ነገር መሬት ላይ ጠብ ብሎ ስለመሰለኝ እንደ እንጨት ድርቅ ብዬ ነው የቀረሁት። እና ደግሞ የዛን ቀን ከእንቅልፌ ስነቃ መጀመሪያ ማለት እንዲህ ነው ያደረኩት። ለሊት ራሳይቼና እንደዚህ እያደረኩ ማለት እንደዚህ ቼክ እያደረኩ እና ውሸት መስሎኝ የእውነት መሽቶ ምናምን አይደለም ወደ ቤታችን የተመለስነው እንደዚህ ምናምን ውሸት መስሎ ለነገሩ ጥምቀት ነበር። ስካለ እኔ እውነት እኔ ማርያምን ከልቤ ነው ያረጋገጥኩት። ጸበል ሲመጣኝ ጸበል እንዲህ ጥምቀት ነበር በማግስቱ እና ልክ ጸበሉ ተደርጎልኝ እዛ ሄደን እንትን ሰሚት እዛ ሄደን ማለት ነው። ከዛ በኋላ ህልም መስሎኝ ጸበሉ ሲነካኝ በቃ እዛ ደርሰን ስንመለስ ይቺ ቀለበትም እጄ ላይ ያለች አንተን ማለት በቃ እውነት ነው ነገር ተረጋግጧል ብዬ አሰብኩ እና ዛሬ የመጣልኝ ያ ሰውዬ እንዴት እኔ በእርግጥ እንደዛ ነኝ ለአንተ ማለት ነው። ጅል ነው የምሆነው ሰዓቱ ላይ ጅል በቃ ይሄ በቃ ጅል ነው የማውቀው ነገር እንኳን ቢሆን ጅል ነው። እንደዚህ አይነት ባህሪ አለ። አሁን እኔ በስነ ስርዓት ልብስህን ጫማህን ካልሲህን አስተካክዬ ልንወጣ ነው። በፍጹም ይሄንን ልብስ ደግሞ ያስነግረኝ ማስታወሻ ግን እንደዚህ እውነት ማለት ነው። አሁን እየጀመራችሁ ካላችሁ ምናምን እንደዚህ አይነት ልብሶች ማስቀመጥ እግዚአብሔር እንዴት እንደሚያስደነግጥ ይሄ ልብስ እዛ ጋር ለብሰው ስታየው ሳየው ያ ሰውዬ ገና ለመደጋገም ቤተሰብ አስታውቂሽ ከናዝሬት ስንመለስ ቤተሰብ ተዋውቀን ስንመለስ ባልጠረጠርኩበት ሁኔታ እንደዛ እኔ ደግሞ አልጠረጠርም እኮ ችግሬ እኮ እሱ ነው። እኔም ማምነው ማለት ነው። እኔ ግን እምቢ የምትይ መስሎኝ ነበር። ምክንያቱም ረጅም ሰዓት ደረቃሽ ጋር ጸጥታለች። የተንጠለጠለ ነገር በቃ መሬት ውርድ ብሎ ሳይሆን ጸጥ ነው ያሉት። እግዚአብሔር ማለት ነው። እዛ አስፋልት ላይ መሬት ላይ እንደሆኑ አላውቅም። አዲስ አበባ እስከምንገባ ድረስ ለሊት ህልም ነው። እኔ አልኩ እኮ ለሊት ሙሉ እንደዚህ ሳደርገው ነው ያደርኩት። ህልም መስሎ የነበረ ጸበሉ ሲነካኝ
ተስተካከለልኝ። እግዚአብሔር ይመስገን። ጊዜውን ጥሩ ስለነበር ጥምቀት ስለነበር እዛ ሄደን ስንመለስ ተስተካከለ። እኔ ምን አይነት ባህሪ ያለኝ በሱ ጉዳይ አንድ ነገር እንዲህ አደርጋለሁ ካለኝ ማለት ነው ማጋነን አይደለም፣ የሆነ በቃ ቃል ነው። ምንም አይነት ነገር ከዛው ጨምሮ እንዲህ አደርጋለሁ ያደርጋል ብሎ አይኖሬ ሲል ነው ከድሮ አንተ አደርጋለሁ ካልከኝ በቃ ያደርጋል ብዬ ስለማስብ ከዛች ነገር አሁን ናዝሬት ሄደን ቤተሰብ ምናምን ማስታወቂያሽ እመጣለሁ አልከኝ አይደለ? አሁን እንደው ምን አላት ሌላ ነገር ቢሆን ወይ ሊፈጠር ይችላል ማስታወቂያ ስትለኝ ምናምን ደግሞ የሚያስጠረጥርም ነገር ሊኖር ይችል ነበር። እኔ ጣቴን ቀለበት ለክታችሁ ስትሄዱ ያልባል እግዚአብሔር በፍጹም ነው ያጠረጠርኩት። የሆነት እስኪ ከኔ እጅና ከምናምን ተባብለን በቃ እንደዚህ ምናምን ሲደረግ እኔ ምንም ለካ እየለኩ ነው መድኃኒዓለም የሆነት ሰው ይጠረጥራል። እኔ እንደውም እንዴት ሆነ እንደዚህ ምናምን ጓደኛዬ እኮ ስትለኝ ማለት ነው ስትለኝ ኧረ እንደዚህ ያድርገናል እንደዚህ ያድርገናል ከነገሩ በኋላ ነው ስለዚህ ያለ አንቺ የመጨረሻ በቃ እንደዚህ ያልኩሽ የሆነት እና አልጠረጠርኩም ጭራሽ። ዛሬም ምንድነው የሆነው? አሁን ደግሞ እዚህ ሰዓት እንዴት አለ ያንን እየቀየርክ ነበር ቀይር ያለ ምክንያት ራሱ ይሄንን ራሱ አይ ለነገሩ ይሄንን እንኳን ዝም ብለህ ቤቱን አቀማመጥ ቀይር እንዲመቻት እንዲመቸኝ እዚህ መሀል ላይ ጭራሽ እንደው እዚህ ጋር ተመችቶኛል ለምንድን ነው እንደዚህ የምታረገው እያልኩት ነበር። እግዚአብሔር ያችን እንደዚህ ያድርጋት እንደዚህ ይሁን ምናምን እያልኩ ነበርና ጭራሽ አንተ ሁሌም ትችላለህ። ሰው ቀልጣና ባችን ገስቲሽ አመሰግናለሁ።